በዛሬው ቪዲዮ እህሏ ላይ አይሴ አርናንን ተፈራርማ የምታገባበትን በመጨረሻም የሚገቡበትን ምርት ከሙሉ ቤተሰቡ ጋር የሚጣላበትን የመኪና አደጋ የደረሰባት ፊዳን ኮማ ውስጥ ገብታ የምትሞትበትን ከሪማን የምትደሰትበትና ሙሉ ቤተሰቡ የሚያዝንበትን እንዲሁም አርናን ያገባችው አይሴ ህይወቷ የሚቀየርበትና ሌሎችም አሳዛኝና አስደንጋጭ ነገሮችን ይቀርብ ያለው ወደ ትዕይንቱ አለፍኩ። ምርት በፍቅሩ ተስፋ የማይቆርጥ አንድ ወጣት ነው። እናም አይሴን አልተውሽም በማለት አርናን ላይ መሳሪያ ደቅኖ እያስፈራራው ይገኛል። ግን ይህ በእንዲህ እንዳለ እኔ የማፈቅረው አርናንን ነው እንጂ አንተን አይደለም። ስለዚህ እባክህን በቃ ተስፋ ቁረጥ፣ እኔ አርናን እናገባዋለሁ በማለት በሰዎች ፊትና በአርናን ፊት ምርትን ዳግመኛ ልቡን ትሰብረዋለች። መሳሪያ ደቅኖ የነበረው ምርትም ወዲያው መሳሪያው ወደታች አውርዶ እዛም ያለበት ቦታ ላይ ወርውሮላቸው እናም እሷንም እንደማይወዳትና በጣም እንደጠላት ተናግሮ በፍጥነት ይሄዳል። በመጨረሻ አርናንም አይሴን ወደ ቤቱ ይዟት ሄዶ በጣም እንደኮራባትና በጣም ደስ እንዳለው ተናግሮ የሰርጉን ስነ ስርዓት ለመፈጸም ተያይዘው ይሄዳሉ። ከሪማን አንድ ዜና እየጠበቀች ትገኛለች። እናም በመጨረሻ ስልክ ይደወልላትና የተደወልላት ሰው ፊዳን እንደሞተች ይነግራታል። በዚህ ሰዓት በጣም ደስ ብላት ጥሩ ስራ ሰራ በማለት ትናገራለች። ሀልዴ በጣም ደንግጣ አሊን ትመለከተዋለች። ምነው ልጅ ቁጭ ብለዋል አዝናል ብላም ስትጠይቀው ወዲያው የኤጂን መጎዳት ይመለከታሉ። ያልሲን ይዟት ከመጣ በኋላ እግሯ ወለም እንዳለ ሲናገር ወዲያውን በፍጥነት ቤት ውስጥ መግባት በጣም ሲከብዳት አሊ አቅፎ ኤጂን ወደ ቤት ውስጥ ያስገባታል። ምርት ፍቅረኛው አላፍቅርህም ስላለችው በጣም አዝኖ ባህር ዳርቻው ጋር ሂዶ ያለቅሳል። አይሴ ደግሞ ለሁሉም ሰዎች ቃሏን ሰጣ። እናም ለአፈራራሚዎችና እንዲሁም ደግሞ አርናን መግባት እንደምትፈልግ ተናግራ ሁለቱም ይጋባሉ። እታም የነበሩት ምስክሮችም ያጨበጨቡ አይሴና እንዲሁም አርናን ይጋባሉ። በመጨረሻም አርናን የአይሴን ጉንጮች እየሳመ መጋባታቸውን ይፋ ያደርጋሉ። ኤጂ እግሯ ላይ የደረሰባትን አደጋ እናቷ እንዳታውቅባት ለሀሊዴና እንዲሁም ለአሊ እየለመነች እንዳይናገሩ ስትናገር፣ በሌላ በኩል ደግሞ ተጋብተው የነበሩት አርናንና እንዲሁም ደግሞ ይሻሉ። በመጨረሻም አርናን አሁን ወደ ቤት ይዟቸው መሄድ እንደሚፈልግና ያንን ትልቁና ቅንጡን ቤት ሊያሳያት እንደሚፈልግ ለአይሴ ሲናገር የአይሴ እናት በጣም ደስ ይላታል። ከሪማን ከወትሮ በጣም ተደስታለች። እናም አሁን በጣም ደስ ብሏታል። ምክንያቱም ፊዳ እንደተገደለች ስለተነገራት ነው። በዚህ የተነሳ ከአይዳ ጋር ቁጭ ብለው እየተመገቡና እየተዝናኑ ይገኛሉ። ቶብራክ በጣም ደንግጦ አሁን አምቡላንስ ካገኘም በኋላ ሁሉም ነገር አስተካክሎ ወደ ኢመርጀንሲ ክፍል ውስጥ ፊዳን አስገብቷታል። ግን እስካሁን ምንም ነገር መስማት አልቻለም። ዶክተሮቹም ጠብቅ፣ ገና ነው፣ ምንም ነገር የለም፣ ገና እስካሁን ተስፋም የለም በማለት ይነግሩታል። የተፈጠረውን ነገር ቶብራክ ለአይዳ ደውሎ ይነግራታል። እናም ፊዳን ሆስፒታል ውስጥ እንደገባች ሲናገር በዚህ ሰዓት ላይ ከሪማን አብሯት ቶብራክ እንዳለ ከፊዳን ጋርና እስካሁን አለመሞቷ ተስፋ እንዳለው ሲናገር ከሪማን ዳግመኛ ደስታዋ ወደ ሀዘን ይቀየራል። በጣም ታዝናለች። ከሪማንም ግደል ላለችው ሰው እንዲህ ፊዳን እንኳ አልሞተችም፣ ብትሞት ኖሮ ሆስፒታል ባልገባች ኖሮ ቶብራክ አብሯት ነው ያለው፣ እንዴት ሳትጨርሳት ትሄዳለህ? ደደብነ ገንዘቡን አልሰጠህም። የእውነት ልሃለውኝ በጣም አናደኛል። ሂድና ጨርሳት፣ ሆስፒታል ውስጥ ሂደህ እንድትገላ ትፈልጋለሁ በማለት ከሪማን ለነፍሰ ገዳዩ ትነግረዋለች። እሱም እሺ በማለት ይናገራል። ምርት በጣም ልቡ ተሰብሮ አሁን ያጊዝ ከተባለው ሰው ጋር ቁጭ ብሎ እዛው መካኒክ ስፍራው ላይ ቁጭ ብሎ ያዝናል። እናም በጣም ተክዟል። ምርትን ይቅርታ ለመጠየቅ ዘሪንም እያለቀሰች ስትለው ነው። እናም ደግሞ ከሱ ጎን ለመሆን ስትሞክር እሱ ግን እንደማያስፈልግ ተናግሮ ከተቀመጠበት ቦታ ተንስቶ ይሄዳል። ቶብራክ ለአሊ ከደወለለት በኋላ ፊዳን ሆስፒታል ውስጥ እንደገባችና ወደ ሞት ተቃርባ እንደነበረ ስታውቅ ሀሊዴ አፏን ከፍታ ማልቀስ ትጀምራለች። እናም በጣም ትደነግጣለች። በዚህ ሰዓት ላይ ሀሊዴ ቁጭ ብላ ተንሰክስካ ስታለቅስ ይህንን እየተመለከተው አሊም እሷን እንዲያጽናናት ይሞክራል። እናም ምንም ነገር እንደማያውቅ ሰው ከሪማን ከመጣች በኋላ ስለተፈጠረው ነገር ትሰማና ወደ እሷን ቁጭ ብላ ማዘኗን ታሳያለች። ግን ደግሞ ሀሊዴ ይህንን ሁሉ ነገር እያስደረገችውና ያቀናበረችው ከሪማን እንደሆነች ታውቃለች። አሊ በፍጥነት እየሮጠ ወደ ሆስፒታል ይደርሳል። ወደ ሆስፒታልም ከደረሰ በኋላ ቶብራክ ጋር ይገናኛል። እናም ስለተፈጠረውና ስለ ሁሉም ነገር ሲጠይቀው የመኪና አደጋ ደርሶባት እንደነበርና መኪናውም እንዳመለጠ ይነግረዋል። እሱም በፍጥነት ወደ ሆስፒታል ባያመጣት ኖሮ ከዚህ በላይ የከፋ እንደሚሆን እየተናገሩ እርስ በርስ ማውራትና መወያየት ይጀምራሉ። ብራክ ፊዳንን በማጣቱ በጣም ተከፍቶና አዝኖ ይገኛል። እሱን ለማረጋጋት ይሞክራሉ። ከሪማን እየላከችው ሰው ፊዳን ሙሉ በሙሉ ለመግደል ሲመጣ ቶብራክና እንዲሁም አሊን እዛው ቁጭ ብለው ይመለከታቸዋል። ዶክተሮቹም ከወጡ በኋላ ምንም ምላሽ አይሰጧቸውም። በዚህም በጣም ያዝናሉ። ዘሪን ደግሞ አሁን ላይ አይሴና አርናን በመጋባታቸው የተነሳ እጅግ በጣም ተናዳ አጥረግሪጋት አይሴን ከመጣች በኋላ ከሰልማ ጋር የተፈጠረውን ነገር ነግራት፣ ሰልማ ደግሞ በጣም ደስ ብሏት ትዕይንቱ ያስቀኘናል። በሌላ በኩል አይሴ እያንዳንዶቹን ልብሶቿን እያዘጋጀች አሁን ወደ አርናን ቤት ውስጥ ልትሄድ ነው። የምታፈቅረውን ምርት ትታ አርናን አግብታለች። እናም በመጨረሻ ሁሉን ነገር ሻንጣ ውስጥ አድርጋ አብረው ተያይዘው እንዲሄዱ አርናን ያደርጋሉ። በሌላ በኩል ደግሞ
አይዳ ትልቁን ሚስጥር ትሰማለች። ከሪማንና ኻሊድ እርስ በርስ ሲያወሩ ይህንን አደጋ ያቀናበረችው ሴት ማን እንደሆነች ታውቃለች። በድንገትም አይዳ ወደ ውስጥ ትገባና ስለ ሁሉ ነገር እንደሚያውቁ ሰው ሆና ትኩር ብላ ሁለቱንም ትመለከታቸዋለች። ወዲያውም ከሪማን ከዚህ በኋላ አፍሽን ማዘጊ ከሆነ ኻሊድ ከዚህ ቤት ውስጥ አባርሻለሁ በማለት ኻሊድ ላይ ትዝትባታለች። ሰናይ የተፈጠረውን ነገር ሰምታ ትመጣለች። እናም በጣም ታዝናለች። እናም በዚህ ሰዓት ላይ ሰናይና እንዲሁም ደግሞ አብረው ቶብራክ አንድ ላይ መሆናቸውን ሲመለከት ሊገድላት የመጣው ሰው ፎቶ አንስቶ ለከሪማን ሁሉን ነገር ለማሳየት ሙከራ ያደርጋል። ከሪማንም ይህን ነገር ስትመለከት እጅግ በጣም ትናደዳለች። ስልኳን አውጥታ እየተመለከተችም ወይኔ ፈጣሪ እነዚህ ሰዎችማ ሙሉ በሙሉ ከበውኛል፣ እችኛይቱን ማስወግዳታለሁ በማለት ሰናይን ለመግደል ሙከራ ታደርጋለች። ቀጣይ ሰናይ ትገደል ይሆን? ስለ እውነታው ጠንቅቃ የምታውቀው ሰናይ ስለ ፊዳን ማንነትና እንዲሁም ስለ ቶብራክ የድሮ ታሪኩና ነጃት እንደሚባል ታሳየውናል። ትነግረው በምትሞክርበት ሰዓት ላይ ፊዳን ያስገባቻትን ቃል እያስታወሰች ቶብራክን ምንም የምነግር ነገር የለኝም በማለት ጥላው ትሄዳለች። በሌላ በኩል ስራ እየሰራ የሚገኘውን ምርት ለመመልከት ሰልማ ትመጣለች። ምክንያቱም ሰልማ ታፈቅረው ስለነበር ከሱ ጎን መሆን ፈልጋ ነበር። እሱ ግን እሷን አሁን ላይ እንደ ሴት ሳይሆን የሚመለከታት እንደ ሌላ ነገር ነው። እንደ ወዳጁ ሳይሆን እንደ ጠላቱ ነበርና በስነ ስርዓትም አላወራትም። አይዳ ስለ ፊዳን ለማወቅ ወደ ቶብራክ ብትደውልለትም ምንም ነገር እንደሌለና ምንም ነገር አለመሰማቱን ይናገራል። በዚህ ጊዜያትም ላይ አይዳ እቺ ሴትዮ ብትሞት ይሻላል ወይስ ብትድን በማለት ከራሷ ጋር ማሰብና መጨነቅ ትጀምራለች። ምርት እባክሽ ውጭልኝ በማለት ሰልማን ሲናገር ያ ጊዜም በመምጣት ሁሉም ሰዎች ላይ እየጮክ ነው። ምርት ተረጋጋ በማለት ይነግረዋል። በሌላ በኩል ቶብራክ ወጣ ብለው ትንሽ የሚመገብ ነገርና እንዲሁም ደግሞ የተለያዩ ነገራቶችን እንዲያደርጉ ቢነግረውም ግን ደግሞ ቶብራክ አሻፈረኝ አላደርግም ይላል። ሕክምና የተደረገላት የነበረችው ፊዳን ወዲያው የልብ ምቷ ቆሞ ዶክተሮች ከቀኝ ወደ ግራ ይታገላሉ የእሷን ህይወት ለመመለስ። ግን ደግሞ የልብ ምቷ ሲያቆም ሙሉ ዶክተሮች እየሮጡ ወደዛ ክፍል ውስጥ ይገቡ። ቶብራክ ወደ ውስጥ ገባለሁ እያለ ይታገላል። በዚህም ሰዓት ላይ መግባት አትችልም ሲሉት ቶብራክ ሁሉም ነገር ከሩቅ ሆኖ ይመለከታል። የልብ ምቷ ከሁሉም ነገር ደርሶ በመጨረሻም ዜሮ ሲል እናም ደግሞ እንደሞተች ይመለከታል። ቶብራክ በዚህ ሰዓት ላይ በጣም ይደነግጣል። ልቦቹ መምታት ያቆማሉ። ዶክተሮቹም ስራችንን እንስራበት በማለት ወደ ውጭ ያስወጡታል። እሱ ግን አልወጣም ይላል። ሁሉም ነገር የተፈጠረውን ነገርና እናም ደግሞ የፊዳንን መሞት የተመለከተው ውጭ የነበረው ሰው ወዲያው ለከሪማን ደውሎ እሷ አልተረፈችም ሞታለች በማለት ይነግራታል። ከሪማን በዚህ ሰዓት ላይ እጅግ በጣም ደስ ይላታል። ሰውየው እጁን ምንም ነገር ሳይለቅ የፊዳንን መሞት የሰማችው ከሪማን በጣም ትደሰታለች። በሌላ በኩል አሁን ላይ ከቤቷ ልትወጣና ወደ አድናን ጋር ልትሄድ የነበረችውን አይሴን እያገኛት ምርት አለ። በሌላ በኩል ፊዳን እስካሁን ትሙት እንጂ ግን ደግሞ ተስፋ ስላልቆረጡባት የልብ ምቷን ለመመለስ እየታገሉ ይገኛሉ። እናም ሁሉም ነገር ከሩቅ ሆኖ እየተመለከተ የሚገኘው ቶብራክ ለእሷ ይጸልይላታል። ዶክተሩም የልብ ምቱ ተመልሷል፣ ፈጣሪ የተመሰገነ ይሁን በማለት ወዲያው ይነግራቸዋል። በዚህ ሰዓት ላይ ይህ ነገር በጣም ያስደስተዋል። ለኻሊድ ደውሎ ይነግራታል። እናም ህይወቷ እንደተመለሰና ሙታ እንደነበር ግን አሁን መሻወራን ይናገራሉ። በዚህ ሰዓት ላይ ለከሪማን ደውሎ ነግሯት የነበረ ሰው በጣም ያዝናል። ወዳው ይህንን የሰማችው ከሪማንን በጣም አዝና መልሳ ለግዳዩ ትደውልና ቶሎ በል በማለት ትነግረዋለች። እንዲሁም አይሴና የአይሴና አርናን በመሆን እዛ ቅንጡና የሚያምረው ቪላ ውስጥ ይገባሉ። እናም ቤቱን እያስቃኘቻት በጣም እንደሚያምር የተናገረች ህይወታቸውም የተሻለ ይሆንላቸዋል። ምርትን ባለማግባቷ አሁን ትክክለኛ ምርጫ እንደሆነ ደስ እያላቸው ይመጣሉ። ትዕይንቱም እስከዚህ ድረስ አስቃኝቶን ተመልካቾቻችን ያልቃል። ቀጣይ ምን ይፈጠራል? ይህ ለሁላችንም ጥያቄ ነው። እስከዚህ ለተከታተላችሁን ከልብ አድርጌ አመሰግናለሁ። ቀጣይ በአዲስና በአጓጉት እስከምንገናኝ መልካም ጊዜ ይሁንላችሁ።